ሰላም ተመልካቾቼ እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ ለሴቶች የሚሆን 5 የቢዝነስ አይዲያ ይዤላችሁ መጥቻለሁ። መጨረሻ ላይ ያሉት ሁለቶቹ በጣም ምርጥ ስለሆኑ እስከ መጨረሻው መከታተል እንዳትረሱ። እነዚህ ቢዝነሶች ስፔሻሊ ተማሪ ከሆናችሁ ሳይር ላይ የተማራችሁ መስራት የምትችሉበት እንዲሁም ደግሞ ሰራተኛ ከሆናችሁ ደግሞ ሳይር ላይ መስራት የምትችሏቸው አንዳንድ ቢዝነሶች አሉ። እንዲሁም ደግሞ ስራ ከረንትሊ ያለያዛችሁ ከሆነ ወይም ደግሞ ብር ኖሯችሁ ስራ መስራት የምትፈልጉ ወይም ደግሞ ገንዘብ ሳትይዙ ቢዝነስ ለመጀመሪያ ያሰባችሁ ሰዎች አንዳንድ ቢዝነሶች ሪኮመንድ ማድረጋቸዋሉ። እነሱን ሰርታችሁ ውጤታማ መሆን ትችላላችሁ ማለት ነው። አይ ሆፕ ኢንጆይ እንደምታደርጉት ተስፋ አደርጋለሁ። እስከ መጨረሻው ተከታተሉኝ። 5 ለሴቶች የሚሆን ምርጥ የቢዝነስ አይዲያ ፓርት 1 ነው። ፓርት 2 ደግሞ ቀጣይ ቪዲዮ ላይ ይዤላችሁ መጣለሁ። አንዳንዱን የቢዝነስ አይዲያ ከዚህ በፊት ቪዲዮዎቼ ላይ ዲስከስ አድርጌላችኋለሁ። ሶ ሙሉ ዲፕሊ ዲስክሪፕሽኑን ከፈለጋችሁ ቪዲዮዎቼ ላይ ገብታችሁ ቼክ ማድረግ ትችላላችሁ። አሁን ቀጥታ ወደ ፕሮሰስ ገባለሁ። 5 ለሴቶች ምርጥ የሆኑ አዋጭ የሆኑ ቢዝነሶች ፓርት 1። በመጀመሪያ ላይ የያዝኩት የቢዝነስ አይዲያ ከረንትሊ አሁን ብዙ ሴቶች እየሰሩበት እየገቡበት ያሉ የሙያ ዘርፍ ነው። ነገር ግን ይህንን የሙያ ዘርፍ ከመጀመራችሁ በፊት ወይም ደግሞ ቢዝነስ ከመጀመራችሁ በፊት አንዳንድ ሙያዎች ሊኖራችሁ ይገባል ማለት ነው። ይሄ ምንድነው? የመጀመሪያው ቢዝነስ ዋን ሄር ቢዝነስ ነው ማለት ነው። ሄር ሳሎን ወይም ደግሞ የወንዶች የውበት ሳሎን ወይም ደግሞ የሴቶች የውበት ሳሎን ቢዝነስ ከፍቶ መስራት ነው ማለት ነው። የሴቶች ወይም ደግሞ የወንዶች የጸጉር የውበት ወይም የጸጉር ማለት ይችላልላችሁ የጸጉር የውበት ሳሎን ከመክፈታችሁ በፊት መጀመሪያ ሙያ ሊኖራችሁ ይገባል። ስለዚህ የ3 ወር ኦር 6 ወር አም ናት ሹር ምን ያህል ታይም እንደሚወስድ ማክሲመም ከ6 ወር የሚበልጥ አይመስለኝም። እንደዛ ትሬኒንግ ወስዳችሁ ቀጥታ ወደ ቢዝነሱ መግባት ትችላላችሁ ማለት ነው። ናውዴይስ እንደምታውቁት የወንዶች የውበት ሳሎን ላይ አብዛኞቹ ሴቶች እየገቡበት ያለ ቢዝነስ ነው። ስለዚህ የሴቶችን ብቻ ሳይሆን ኮንሲደር ማድረግ ያለባችሁ የወንዶች የውበት ሳሎንም ጀምራችሁ መክፈት ትችላላችሁ ማለት ነው። ስለዚህ መጀመሪያ ትሬኒንግ ትወስዳላችሁ፣ ቀጥታ ወደ ቢዝነሱ ትገባላችሁ ማለት ነው። እኔ ሪኮመንድ ማድረጋችሁ ይሄን ቢዝነስ ስትጀምሩ በግሩፕ ብትጀምሩት ነው። 2 ወይም ደግሞ 3 ሆናችሁ 3 ወንበር አምጥታችሁ በግሩፕ ጀምራችሁ አይታችሁት ቢዝነሱን ደግሞ ለብቻ መሆን ከፈለጋችሁ ተነጋግራችሁ ለብቻ መስራት ትችላላችሁ ማለት ነው። እንደዚህ አይነት ቢዝነሶችም ብዙ ቢዝነሶችን አውቃለሁ። በግሩፕ ይጀምራሉ። ደን አንደኛው ተለጥሎ የራሱን ቤት ወይም ደግሞ ፈልጎ የራሱን ቤት ይከፍታል። ያ ሰውዬ ደግሞ ሌሎች ኢኩዊፕመንቶችን ባገኘው ትርፉ ሌሎች ኢኩዊፕመንቶችን እየገዛ ሰው መቅጠር ይጀምራል ማለት ነው። ስለዚህ ሞር ቢዝነሱ ሲሰፋላችሁ ሞር አይዲያ ጀነሬት ማድረግ ትችላላችሁ ማለት ነው። ስለዚህ የወንዶች ወይም ደግሞ የሴቶች የጸጉር የውበት ሳሎን መክፈት አንደኛው የቢዝነስ አይዲያ ነው። ወደ ሁለተኛው ገባለሁ ማለት ነው። ሁለተኛው የቢዝነስ አይዲያ ከቤት ሆናችሁ ስራ ላይም ሳትሆኑ መስራት የምትችሉበት የቢዝነስ አይዲያ ነው። ይሄም ደግሞ ምንድነው? ኮንተንት ክሬተር ኮንተንቶችን ክሬት ማድረግ። ኮንተንቶችን ክሬት ካረጋችሁ በኋላ ዩቲዩብ ላይ፣ ቲክቶክ ላይ ወይም ደግሞ ሌሎች ሶሻል ሚዲያ ላይ በመልቀቅ በቀላሉ ገንዘብ ማግኘት የምትችሉበት መንገድ ነው ማለት ነው። በኮንተንት ክሬተር እንዴት ነው ገንዘብ ማግኘት የሚቻለው? የመጀመሪያው ኦፕሽን ዩቲዩብ ይከፍላል። ነገር ግን እሱ ክፍያ ላይ ብቻ ዲፔንድ መሆን አትችሉ ማለት ነው። ወይም ደግሞ እሱ ክፍያ ላይ ዲፔንድ መሆን የለባችሁ። ምክንያቱም ኮንተንት ክሬተር ከሆናችሁ አሰ ኮንተንት ክሬተር ገንዘብ የምታገኙበት የተለያየ ዌይ አለ ማለት ነው። ለምሳሌ ስፖንሰርሺፕ ሊሆን ይችላል፣ ወይም ደግሞ ኮላቦሬት አድርጋችሁ ከሌላ ሰው ጋር መስራት ትችላላችሁ፣ ወይም ደግሞ ኦንላይን ወይም ደግሞ ላይቭ ኮንተንት ወይም ደግሞ ከላይቭ ከኦዲየንሳችሁ ጋር ኢንተራክት እያደረጋችሁ ጊፍቶችን መቀበል ትችላላችሁ። እንዲሁም ደግሞ ከዚህ ባለፈ በጣም ብዙ ኮንተንት ክሬተር ከሆናችሁ የተለያየ አይዲያዎች አሉ። ስታድጉ ወይም ደግሞ ወደ ላይ ከፍ ስትሉ በቂ የሆነ ገቢ ስታገኙ ደግሞ ሞር ማስፋት ትችላላችሁ። ዝግጅቶችን ወይም ደግሞ እንደዚህ ኮንተንቶችን ሚዲያ ማቅረብ ሊሆን ይችላል፣ ሚዲያ ላይ መቅረብ ሊሆን ይችላል። እንደዚህ አይነት ኮንተንቶችን እያዘጋጃችሁ ምን ማድረግ ትችላላችሁ? ኮንተንቶችን ክሬት እያደረጋችሁ ገንዘብ ማግኘት ትችላላችሁ ማለት ነው። አሰ ኮንተንት ክሬተር እኔ በጣም ብዙ ኮንተንቶችን ነው ክሬት የማደርገው፣ ገንዘብም ማገኝበት አለ። ብዙ ኮንተንቶችን ቲክቶክ ላይ፣ ብዙ ኮንተንቶችን ዩቲዩብ ላይ ክሬት አደርጋለሁ፣ ብዙ ስፖንሰርሺፖችን እሰራለሁ፣ በእነዚህም ገንዘብ አገኛለሁ ማለት ነው። ስለዚህ አሰ ኮንተንት ክሬተር ሪኮመንድ ማድረጋችሁ ሁሉንም ሶሻል ሚዲያዎች መጠቀም አለባችሁ። ፌስቡክ፣ ቲክቶክ፣ ዩቲዩብ፣ ኢንስታግራም ኤቭሪ ሶሻል ሚዲያ ኢፌክቲቭሊ ከተጠቀማችሁ ከነዛ የሚመጡ ኦዲየንሶች ለእናንተ የገቢ ምንጭ ማድረግ ትችላላችሁ ማለት ነው። ለፎሎወራችሁ ለተከታያችሁ አይተሞችን መሸጥ ወይም ደግሞ መግዛት የሚፈልጉት እናንተን ትረስት ስለሚያደርጉ አሰ ኮንተንት ክሬተር ኦዲየንስ ቢልድ ካረጋችሁ በኋላ ለኦዲየንሳችሁ ፕሮዳክቶችን መሸጥ ትችላላችሁ ማለት ነው። ስለዚህ በጣም ኢንድለስ የሆነ አይዲያ ነው ኮንተንት ክሬተር ላይ ያለው።
ኢንድለስ የሆነ አይዲያ ነው። ይሄንን አስ ኮንተንት ክሬተር እንዴት ገንዘብ ማግኘት እንችላለን የሚለውን አይዲያ ወይም ደግሞ የቢዝነስ አይዲያ ሞር ማሳደግ ከፈለጋችሁ ለብቻ ቪዲዮ ሰራላችኋለሁ። ኮሜንት ሴክሽን ላይ ያሳውቁኝ ማለት ነው። ይሄ የሶስተኛው የቢዝነስ አይዲያ ነው። አራተኛውና አምስተኛው በጣም ወዶ ሴቶች ስፔሻሊ ኢፌክቲቭሊ ሊሰሩት ገንዘብ ሊያገኙበት የሚችሉ አይዲያ ናቸው። ወደ ሶስተኛው አይዲያ ወደ አራተኛው አይዲያ ገባለሁ። አራተኛው አይዲያ ቤከሪ ቢዝነስ ነው። ይሄ ምንድነው? ኬኮችን ወይም ደግሞ ከስተም የሆኑ ኬኮችን አሁንም ቅድም እንዳልኳችሁ ኬኮችን ስትሰሩ ከስተም በሆነ መልኩ ለዛ ዝግጅት ሲዩት የሚያደርግ ኬክ መስራት ይኖርባቸዋል ማለት ነው። ሶ ቤከሪ ቢዝነስን ለመጀመር መጀመሪያ ትምህርት ያስፈልጋቸዋል። እንዴት ኬክ መስራት እንችላለን፣ እንዴት ዲኮር ማድረግ እንችላለን የሚለውን ትምህርት ከወሰዳችሁ በቂ ትምህርት ካገኛችሁ በኋላ ተቀጥራችሁ ጀምራችሁ ወይም ደግሞ ቢዝነሱን አይታችሁ ወደዚህ ቢዝነስ የራሳችሁ መክፈት ቻላችሁ ማለት ነው። እኔ ሪኮመንድ ማድረጋችሁ ተማሩ። በመቀጠል የሆነ ቦታ ቤከሪ ቢዝነስ ውስጥ ያለ ሰው ወይም ደግሞ ቤከሪ ቢዝነስ ያለው ሰው እዛ ተቀጥራችሁ ሰርታችሁ ለትንሽ ጊዜ ቢዝነሱን ካያችሁት በኋላ እንዴት እንደሚሆን እንዴት እንደሚሰራ ቢዝነሱን ሙሉ ካጠናችሁ በኋላ ቀጥታ የራሳችሁን ቤከሪ ቢዝነስ መክፈት ትችላላችሁ ማለት ነው። ስለዚህ ኬኮችን መስራት ከኬክ ባለፈ ደግሞ ጥቃቅን የሆኑ ብስኩቶችን ማምረት ሊሆን ይችላል። እነሱን ሰርታችሁ ለዝግጅቶች ማቅረብ ሊሆን ይችላል ማለት ነው። ወይም ደግሞ የራሳችሁን ሾፕ ከፍታችሁ የራሳችሁ ሾፕ ላይ መሸጥ ትችላላችሁ ማለት ነው። ይሄን ቤከሪ ቢዝነስ በጣም አሪፍ ቢዝነስ ነው። አሪፍ ገንዘብ የሚያስገኝ ቢዝነስ ነው። ስፔሻሊ የሚገዛችሁ ወይም ደግሞ አሪፍ ሱቅ ከፍታችሁ የምትንቀሳቀሱ ከሆነ አሪፍ ከስተመር ከያዛችሁ ወይም ደግሞ ከስተመራችሁን ኬርፉሊ በስነ ስርዓት ካስተናገዳችሁ በስነ ስርዓት የፈለገውን ዲዛይር ያደረገውን ኬክ ሰርታችሁ የምትሰጡ ከሆነ ይሄንን ቢዝነስ መከተል ወይም ደግሞ ይሄን ቢዝነስ መስራት ትችላላችሁ ማለት ነው። ስፔሻሊ ይሄ ለሴቶች ምርጥ የሆነ የቢዝነስ አይዲያ ነው። የመጨረሻው የቢዝነስ አይዲያ ሜካፕ ኤንድ ቢዩቲ ሰሎን ኦር ሜካፕ ኤንድ ቢዩቲ ቢዝነስ መጀመር ትችላላችሁ ማለት ነው። ይሄ ሜካፕ ኤንድ ቢዩቲ ሰሎን ከረንትሊ እንደምታውቁት በጣም ብዙ ብር ስፔሻሊ አንድ ሙሽራ ለመሞሸር ምን ያህል ወጪ እንደምታወጣ እናውቃለን። ሴቶች ዝግጅት ሲኖርባቸው ሜካፕ ለመሰራት ወይም ደግሞ ሜካፕ ቢዝነስን ለመጀመር ምን ያህል ወጪ እንደሚያወጡ እናውቃለን ማለት ነው። ሶ ይሄ ቢዝነስ ላይ ከገባችሁ በኋላ የራሳችሁን ሾፕ ከፍታችሁ ቅድም እንዳልኳችሁ በግሩፕ ወይም ደግሞ ኢንዲቪጁዋሊ ፋይናንሻሊ ብቁ ከሆናችሁ ኢንዲቪጁዋሊ መክፈት ቻላችሁ ማለት ነው። ሶ ይሄንንም እንደሌሎቹ መጀመሪያ ልትማሩ ይገባል። የሜካፕ እንዴት እንደሚሰራ እንዲሁም ደግሞ የራሱ ዲሲፕሊን አለው፣ የራሱ መርህ አለው። የተለያዩ እንዲሁ ቱቶሪያሎችን አይታችሁ ፎሎ አፕ ባታረጉ የተሻለ ቱቶሪያሎችንም አይታችሁ በቂ መሆን ትችላላችሁ። ነገር ግን ብትማሩ ሞር እውቀት ልታገኙ ትችላላችሁ። ከመማር ባለፈ ደግሞ ተቀጥራችሁ በመስራት ወይም ደግሞ ትንሽ ቢዝነሱን ለማየት ያህል ተቀጥራችሁ ያለውን ቢዝነስ ካያችሁት በኋላ የራሳችሁን ቢዝነስ መክፈት ትችላላችሁ ማለት ነው። መቀጠርን እንደ ክፉ ነገር እንዳታዩት ወይም ደግሞ እንደ ባድ ነገር እንዳታዩት። ያ ቅጥር ገንዘብ ለማግኘት ሳይሆን የራሳችሁን አቅም ለማጎልበት የራሳችሁን ኤክስፒሪየንስ ለመጨመር ነው ማለት ነው። ስለዚህ ተቀጥራችሁ ሰርታችሁ ትንሽ ቢዝነሱን አይታችሁ ካያችሁት በኋላ ደግሞ ከፍታችሁ የራሳችሁን ሰው ቀጥራችሁ መንቀሳቀስ ትችላላችሁ ማለት ነው። ስለዚህ ሜካፕ ኤንድ ቢዩቲ ሰሎን በጣም አሪፍ ቢዝነስ ነው። ስፔሻሊ ለሴቶች በጣም ምርጥ ቢዝነስ ነው። ኢቭን ወንዶችም እዚህ ቢዝነስ ላይ ገብተው ይሰሩበታል ትርፋማ ስለሆነ ነው። ስለዚህ እነዚህን 5 ቢዝነሶች ወስዳችሁ መሞከር ትችላላችሁ። አይ ሆፕ ዩ ኢንጆይድ። ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳረሱ። እነዚህ የቢዝነስ አይዲያዎች ላይ ሞር የሰራዋቸው አሉ። በእርግጥ ፕሪቪየስ ቪዲዮ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ሞር ኢላቦሬት እንዳደረግላችሁ ሞር እንድገልጸላችሁ የምትፈልጉት ማንኛውም ቢዝነስ ካለ ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። ላይክ ማድረግ እንዳትረሱ፣ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሌሎች የቢዝነስ አይዲያዎችን ጀነሬት እናደርጋለን ማለት ነው። ሌላ ቪዲዮ ኔክስት ቪዲዮ ላይ ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። ለአሁኑ በዚሁ ሰናበታችኋለሁ። ሰላም ሁኑልኝ። ቻው